سلام الله عليكم ورحمته وبركاته فإني قريب أني قربنا ميلو بروجرام لي نغنيالن الله لباروቹ ቅርብ ነው የለመኑትን ይቀበላል ተማጽኗቸውን ያዳምጣል قد سمع الله አዳማጭ ብሶታችን አዳማጭ ተመልካች ጌታ ነው ሁሌን ማጽነዋለን እሱም እሺ ይለናል ይቀበለናል ግን አንዳንዴ ዱዓችን ሊዘገይ አለም ተቀባይነት ያጣል ይመስለን ይችላል ሚስጥሩ ምንድነው መልሱን ከታላቁ ኢማም ኢብራሂም ኢብኑ አድሃም ከርሳቸው እስኪ እንስማው ይታላቅ ሰለፍ አንዴ በስራ በሚባል አገር ሲያልፉ ያሆኑ ኢራቅ አካባቢ መሆኑ ነው ህዝቦች ጠየቋቸው ገበያ ላይ ነው ትልቅ የአላህ ባሪያ ሷሊህ ዓሊም ናቸው አስቆማቸው ያ አባ ኢስሐቅ የኢስሐቅ አባት ሆይ አሏቸው ማለና ندعو الله منذ دهر ለአመታት አላህን ለምነው ግን አላህ አልተቀበለንም ዱዓችን ለምነው ጠብ ያላለው አሏቸው قال ኢብራሂም ኢብኑ አድሃም መልስ ሰጡ ለኛም የሚገባ መልስ ነው ለምን መሰላችሁ በ10 ነገር ልቦቻችሁ ሞተ እንዴት አላህ ይቀበላችሁ 10ን ነገር ለማዳመጥ ሁሎችም አፍጠው ተመለከቱ እነዚህ 10ዎቹ ምንድናቸው የመጀመሪያ عرفتم الله فلم تؤدوا حقه الله نوقعችሁት ጌትነቱን ሐቁን ግን አልሞላችሁም ያዘዛችሁ በትግር አልሞላችሁም አልተገበራችሁም ሁለተኛው قرأتم القرآن قرآንን ቀራችሁ አነበባችሁ فلم تعملوا به በቁርአን ግን እየሰራችሁ አይደለም አዎ ቀርዋለን የተገበርነው ነው وكان الرسول خلقه القرآن ነብዩ ሰለላሁ ዐለይሂ ወሰለም አخلاቃቸው ቁርአን ነበር ማለት ያዘዘውን ይተገብራሉ ከከለከለው ይርቃሉ ሶስተኛ زعمتم أنكم تحبون رسول الله መልእክተኛው እንደምትወዱ ሁሌ ትናዘዛላችሁ ትነገራላችሁ وتركتم سنته ፈለጋቸውን ሱናቸውን ግን ሸሽታችኋል ሰርጋችሁ ዘፈን ነው ለቅሷችሁ አይታ ነው የጎረቤት ሐቅ የለም የቤተ ዘመድ ሐቅ የለም ዳዕዋ ላይ ስነ ምግባር የለም ዳዕዋ ላይ ሱናቸው የለም ምናልባት ብዙ ሰው የነብዩ ሱና ሲባል ውጫዊ ገጽታ ላይ አእምሮ ውስጥ ብልጭ የሚልበት ሰው አለ ጺም ማሳደግ ሱሪ ማሳጠር እነዚህ ከሱናዎቹ አንዱ ናቸው የነብዩ ሱና ከዚህ የገዘፈ ነው ህይወትን የኖሩበት ፈለግ ማለት ነው ህዝብ ጋር የኖሩበት ማህበራዊ ህይወታቸው የዳዕዋ ህይወታቸው የጎረቤት ጋር የነበራቸው ትዳር ጋር የነበራቸው አቅዋሉሁ ወአፍዓሉሁ ንግግራቸው ድርጊቶቻቸው የነብዩ ሱና ናቸው ነብዩ እንወዳለን አላችሁ ከሱናቸው ርቃችኋል ከህይወት ዘይቤያቸው ከህይወት ፍልስፍናቸው ርቃችኋል ሶስተኛው ይሄ ነው ችግሩ ከዳዕዋ ዱዓችሁ ከተቀባይነት ያገደው አራተኛ وقلتم ብላችሁ አላችሁ ان الشيطان عدو لكم ሸይጣን እኮ ጠላታችን ነው አላችሁ ወዋፈቅቱሙ ከርሱ ጋር ናችሁ ግን ያላችሁ በርሱ መንገድ ነው እየተጓዛችሁ ያላችሁት بئس للظالمين بدلا አምስተኛ አከልቱም نعم الله يا الله ጸጋ እየተመገባችሁ فلم تؤدوا حقها شكرها ጸጋውን ግን አላመሰገናችሁት አምስተኛ قلتم ብላችሁ አላችሁ ان الجنة حق جنة እውነት ነው አላችሁ فلم تعملوا لها ለርሷ ግን እየሰራችሁ አይደለም وقلتم ሰባተኛ ብላችሁ አላችሁ ان النار حق ሳት እውነት ነው አላችሁ جهنم እንዳለ አምናችኋል ከርሱ ግን እየሸሻችሁ አይደለም ስምንተኛ قلتم ان الموت حق ሞት እውነት ነው ብላችኋል ለሞት ግን እየተዘጋጃችሁ አይደለም ዘጠነኛ دفنتم موتاكم موتانا የሞቱባችሁን ዘመዶቻችሁን ቀበራችሁ فلم تتعظوا بهم በእነሱ ግን አትገሰጹ ዘጠነኛው ያገዳችሁ ይሄ ነው ሞት ተረስቷል የዱንያ ፍቅር ነው ሰውን ቀብረን እዛው ላይ ስለ ውርስ ነው የምናወራው አስረኛ استيقظتم من نومكم ከእንቅልፋችሁ ተነስታችሁ اشتغلتم بعيوب الناس በሰው ነውር ቢዚ ሆናችሁ ونسيتم عيوبكم የራሳችሁን ክፍተት ረሳችሁ አይባችሁ ጉድለታችሁን ረሳችሁ متقومت ወደ ሰው
በተለይ የዘመኑ ትልቁ በሽታ ይሄ ነው። የሰው ስተት ማሳደድ፣ የሰው ነውር መፈልፈል፣ እርሱን አሳንሶ ለማቅረብ መጣር። በዳዕዋው ህይወት ላይ ፓፓራዚስ እንደሚባሉት ይሄ አጥማጅ ፎቶ አንሺዎች የሰው ሚስቴክ ከተገኘች ጣሩ ቢሃ ፈርሐን ደስታ ነው ፌስቡክ ላይ ትለጠፋለች። ይሄንትና ሱብሃንአላህ። ከእንቅልፋችሁ ተነሳችሁ የራሳችሁን አይብ ረስታችሁ በሰው አይብ ቢዚ ሆናችሁ አላህ እንዴት ዱዓችሁን ይቀበላችሁ? ሰው የሚያወራው ስለሌላው ነው። የራሱን ሶላት ጥንቃቄ፣ የራሱን ከቁርአን ጋር ያለውን ትስስር፣ የራሱን ቁርአን ጋር ያለውን ለቅሶ አልፈተሸም። ለሊት ተነስቶ በኹሹ መስገዱን አላየም። ርቋል ከዚህ ይሄን አይቡን ረስቶታል። اشتغلتم بعيوب الناس በሌላው ቢዚ ሆናችሁ አላህ እንዴት ይቀበላችሁ? ከዱዓ ያገዱን فإني قريب ከተባለው በር ያራቁና በኢብራሂም ኢብኑ አድሃም ገለጻ እነዚህ 10 ነጥቦች ናቸው። تلك عشرة كاملة አላህ ቅርብ ነው። እነዚህን አስተካክለን እንማጸነው። በሮቹ ለባሮቹ ክፍት ነው። فإني قريب أجيب دعوة الداعي إذا دعان الله يلمنون يقبلال. وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله تعالى وبركاته.